የኔ ቆንጆ የኔ ፍቅር የኔና ልጄ ዛሬ የልፋትና የድካም ውጤት በፈጣሪ ደግነትና ቸርነት ተሳክቶ የትናንቷ ትንሿ ልጅ የዛሬዋ ወጣት ተመራቂ የእህታችን የአቅሌስያ ጸጋዬ እና የቤተሰቦቿ ብሎም እዚህ የተገኘን ሁላችን ወዳጆቹ ልዩ የደስታና የምስጋና ቀን ነው። የእግዚአብሔር ፍቃድ ካልተቀላቀለበት በስተቀር አይሆንም። እኛ ስለመከርን የሚሆን ነገር የለም። እኛ ስላሰብን የሚሆን ነገር የለም። እግዚአብሔር ፈቅዶ እህታችን አቅሌስያን በሄደችበት መንገዷን እየቀደመ አረማመዷን እየተከተለ ባይተዋርነት እንዳይሰማት ዛሬ በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ዛሬ የመጀመሪያ ልጄ የተወለደችበት ቀን ነው። የምርቃቷ ቀን ነው። ያው ከቤተሰብ ተለይቶ መማር በጣም ከባድ ነው። ረጅም ጉዞዎችን ሄዶ መማር በጣም አስቸጋሪ ነው። ግን ይሄንን ሁሉ ተቋቁማ ይሄንን ሁሉ ስትራግል ከቤተሰብ መለየት ተቋቁማ ትምህርቷን ሰክሰስፉሊ ጨርሳ መጣለች። ይህ ውብ ስጦታ እንግዲህ ለውቧና ብርቱዋ ልጃቸው የተበረከተ ነው። ቀጥሎ ወደ ፈርስት ፍሎር በቤተሰቡ አማካኝነት እየተበረከተላት ይገኛል። እግዚአብሔር የተመሰገነ ይሁን። በህይወቴ የሚያስደስቱኝ ቀኖች አይቻለሁ። እንደዚህ አይነት የሚያስደስት ቀን አልፌ አላውቅም። ምናልባት በሰው የሚታየው በአይን የሚታየው ሊመስላችሁ ይችላል። ምናልባት ከዚህ ከሚታየው ዓለም ውጪ በማይታየው ዓለም ውስጥ ስሻውና ስፈልገው የነበረውን ነገር እግዚአብሔር ስላሳየኝ እና ደግሞ እንዳንቺ አይነት እህትም በኢየሱስ ምን አይገኝም። በእውነት በቃ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እንኳን እግዚአብሔር ረዳሽ። እወድሻለሁ። ያስደስት ቤተሰብ ነው። እውነትም ጸግሽ እድሜ ልኩን የሰጠበት የእግዚአብሔር ቃል የልጃችን እኔም ልጄ ነች አቅሌስያ ጸጋዬ ለዚህ ክብር በመብቃቷ በመጀመሪያ ደረጃ ያው እግዚአብሔርን እጅግ አድርገን እናመሰግናለን። በጣም ነው የምወዳት የማከብራት። እግዚአብሔር ለዚህ ክብር ስላበቃሽ እጅግ አድርጌ እግዚአብሔርን አመሰግናለሁ። እንኳን ደስ አለሽ። እንኳን ደስ በትምህርት ቤት ሊገኙ የማይችሉ መጽሐፎችን ዛሬ በሽልማት አድርጌላታለሁ። አቅሌስያ ያው ታሪክ የሀገሯን ታሪክ ማወቅ ግዴታዋ ስለሆነ የአባት የእናቶቿን ታሪክ ይህች ሀገር እንዴት እንዳስረከቡን ማወቅ ግዴታዋ በማንበብ ነው ሊታወቅ የሚችለው። ይህን ትምህርት ቤት ስለሰነው እንኳን ደስ አለሽ፣ መልካም ልደት ማለት እንወዳለን። ዛሬ የነበረው ፕሮግራም እውነቱን ለመናገር ከአይምሮዬም በላይ ከአቅሜም በላይ ቀድማ የተናገረችው ነገር ይሄንን ወርቅ አለችኝ አባቷ የሰጠኝን ለአቅሌስያ ነው የምትሰጭልኝ። የምትሰጫት ደግሞ ስትመረቅ ወይም ስታገባ ነው አለችኝ። ይሄ የሚሆነው ከ12 ዓመት በፊት ማለት ነው። በመጀመሪያ እግዚአብሔር እናመሰግነዋለሁ። ከዚህ በታች ደግሞ እናቴንም አመሰግንሻለሁ። ማም በጣም ነው የምወድሽ። አባቢን በጣም ነው የምወድህ፣ በጣም ነው የማከብርህ። እውነት እንደ አባትም እንደ ጓደኛም ቀርበህ ነው የምታናግረኝ። ማሚም አንቺም ብትሆኚ እንደ እናትም እንደ ጓደኛም እንደ እህትም ቀርበሽ ነው የምታናግረኝ። በጣም ነው የምወድሽ፣ በጣም ነው የማከብርሽ።
የመልካም ሰው ፍሬ ያስታውቃል። እናቱ እንኳን ለዚያ በቃሽ። ቤተሰቦቿ እናት አባት እንኳን ደስ አላችሁ። አንተ በጎ ሰው፣ አንተ መልካም ሰው። በጎ አድርጎላት ውጤት ይዛ መጥታለች። ይህ ውጤት ደግሞ የአንድ ቤት ውጤት ብቻ ሳይሆን እውነት ነው። ድርጅቱ ላይ ያሉ ሰራተኞች በአብዛኛው አሳድገዋታል። ይህ በእንዲህ እንዳለ ደግሞ ቤተሰቦቻችን የመጡትም ያልመጡትም ሰዎች ሁሉ በእሷ ውስጥ እጅ ያላስገባ የለም። ልጄ ትንሿ አደግሽልኝ፣ ለዚህ በቃሽልኝ። ክብር ለመድኃኔዓለም፣ ክብር ለኢየሱስ ይሁን። ደስ ብሎኛል የኔ ወርቅ፣ የኔ ፍቅር። እዚህ በላይ ደግሞ አብቢልኝ፣ እደጊልኝ፣ ለማስተርስሽ ለሰርግሽ ደግሞ ያብቃኝ። አሜን አሜን። አሮ በኢየሱስ ጸጋ ይብዛልሽ። ከዚህ በላይ አብቢ፣ አበባዬ ነሽ፣ ክብሬ ነሽ፣ ማዕረጌ ነሽ፣ ልጅነት ልጄ ነሽ። አሁንም ከፍ ያለ ማዕረግ እግዚአብሔር አምላክ ያድርስሽ። ሀገርሽን የምታገለግይ፣ ቤተሰቦችሽን የምታገለግይ፣ ሕዝብሽን የምታገለግይ፣ ቤተክርስቲያንሽን የምታገለግይ፣ እግዚአብሔር አምላክን የምታገለግይ ብርቱ ባሪያ ያድርግሽ። በኢየሱስ ተባረኪ። ወዳጄ ልዩ ነህ። ማመስገን ብቻ ነው ስራዬ፣ መዘመር ብቻ ነው ተግባሬ። አንተማ አትለይም ከአንደበቴ፣ አንተማ አትነጥፍም ከከንፈሬ፣ አንተማ አትለይም ከአንደበቴ፣ አንተማ አትነጥፍም ከከንፈሬ። ከቋንቋ ይልቃል ከቃላትም በላይ ምድር አይወስነው አይከልለው ሰማይ።
ልናገር ያንተን ነገር ላምልክ ላውጅ በአዲስ መዝሙር አልጠግብም ባወራህ አንተማ ልዩ ነህ ኢየሱስ ልዩ ነህ ኢየሱስ ልዩ ነህ ኢየሱስ ልዩ ነህ ወዳጄ ልዩ ነህ ማመስገን ብቻ ነው ስራዬ እየረዳነው አምላካችን ፊታችን በራ በደስታ ውበት ሆኖናል የእኛ ጌታ ይህን ላደረገ ሃሌሉያ ብሎ እግዚአብሔር ታማኝ ነው ሁልጊዜ በቃሉ የእግዚአብሔር ልጆች እንኳን ደስ አላቸው የያዕቆብ አምላክ ሞገስ ሆነላቸው የማይወል መስሎ የታየን በእግዚአብሔር ሆኖ ስላየን እንደ አሳፍ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔን ያፈሳል ሁሌ ባፉ ከመላእክት ጋር አንድ ሆነናል የእግዚአብሔር ሥራ መስጦናል ይህን ላደረገ ሃሌሉያ ብሎ እግዚአብሔር ታማኝ ነው ሁልጊዜ በቃሉ የእግዚአብሔር ልጅ እንኳን ደስ አላቸው የያዕቆብ አምላክ ሞገስ ሆነላቸው ስንቱን ተራራ አልፈነዋል በሰገነት ላይ አቁሞናል እስኪ እንዘምር በደስታ ሁሌ ታማኝ ነው የኛ ጌታ ከኛ የሆነ ምንም የለም ተመስገን ጌታ ለዘላለም ሥራ አበራ በምስጋና በልጆች ላይ እንደገና ይህን ላደረገ ሃሌሉያ በሎ እግዚአብሔር ታማኝ ነው ሁልጊዜ በቃሉ የእግዚአብሔር ልጆች እንኳን ደስ አላቸው የያዕቆብ አምላክ ሞገስ ሆነላቸው ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ መናኛው ይውጣ ከቤታችን አዲስ እንጠጣ ጌታን ይዘን አቤኔዘር ነው መዝሙራችን እየረዳነው አምላካችን ፊታችን በራ በደስታ ውበቱ ክርስቶስ ከውድቀት ያነሳኝ ስጦታው ብዙ ነው ለኔ የሰጠኸኝ ተመስገን ብቻ ነው አምላክ ላንተ ያለኝ ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታው ምን ይከፍለዋል ተመስገን እንደ በርጣሚዎስ እውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁኝ ሕጉ ለመንገዴ ብርሃን የእርሱ ስለሆንኩኝ ሰላሙን ሰጥቶኛል ሰዎች ደስ ይበለን ከኃጢአት ባርነት ነፃ ላወጣን ተነሱና መስገን በድንቅ አጠራር ተመስገን ብቻ ነው
በድንቅ አጠራር በፍቅር ጠራኸኝ ከአጋንንት እስራት ነፃ ያወጣኸኝ አልፋና ኦሜጋ ዘላለም ከኃጢአት ባርነት ነፃ ላወጣን ተነሱና መስግን ምን ይከፈለዋል የዕዳ ደብዳቤን ጌታ የቀደደው የማዳኑን ሥራ በዓይኔ አይቻለሁ። ድንቅ የሆነ ጌታ ተመስገን ብቻ ነው በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ በሰማይ በምድሩ የተከበረ ነው ኢሳያስ ያየ እጅግ አፈረ የተፈራ ነው የተከበረ ተንቀጠቀጡ ለቅዱስ ስሙ ክብርን ሲሰጡ በዘባነ ኪሩብ የሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ ያልተቀደሰ ለምጽ ያነደደው እንዴት ይችላል ሊያመሰግነው በል ፍቀድልኝ ፍቅር ነህና ልግባ መቅደስ ላቅርብ ምስጋና በዘባነ ኪሩብ ለሚቀመጠው ያልተደሰተ ባይተዋር አሉን አልውጣ ካንተ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድሩ በሰማይ በምድሩ ቅኔ ሞላበት ያንን ሰገነት ልቀላቀለው ተመኘው በእውነት መፍቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ ጸጸተኝ ዛሬ ያኛ ወራት አንተን ሳላውቅ የኖርኩበት ፍቅር ነህ ለካ ማር ወለላ ምን ሕይወት አለ ካንተ ሌላ ያላንተ ለኔ ማን ሆነኝ ጌታ ወይ ፍቅር ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ ከጻፊያችንን ቀስፈዋል ያኔ ጭንቁን ቀን አልፈነዋል ነገም ያንተ ነው አዲሱ ቀን እንዘምራለን ስትናፍቅ ያላንተ ለኔ ማን ደለደልክልኝ ያንን ጋራ እንዳልሞት አርገኝ እንዳልፈራ ያላንተ ለኔ ማን ሆነኝ ጌታ ወይ ፍቅር ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ ከጻፊያችንን ቀስፈዋል ያኔ ጭንቁን ቀን አልፈነዋል ነገም ያንተ ነው አዲሱ ቀን እንዘምራለን ስትናፍቀን ያላንተ ለኔ ማን ሆነኝ ጌታ ወይ ፍቅር ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ ውዴ ልበልሽ ሽልማቴ ቤቴም ያንተ ነው ሰውነቴ ደለደልክልኝ ያንን ጋራ እንዳልሞት አርገኝ እንዳልፈራ ያላንተ ለኔ ማን ሆነኝ ጌታ ወይ ፍቅር ልቤ ነካኝ
ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ ያላንተ ለኔ ማን ሊሆነኝ ጌታ ወይ ፍቅር ልቤን ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ እሴ ብሆነው እናመስግነው እግዚአብሔርን እናመስግነው እናመስግነው እግዚአብሔርን ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ሁላችንም በዝማሬ ቆመን እንቀበላቸው። የተመሰገነ ምስጉን ነው የተመሰገነ ጃለላው እንዳቦቴ ነማ ፈይሶ ፈኖራ ወርቴ ጃለላው እንዳቦቴ ነማ ፈይሶ ፈኖራ ወርቴ ባያቴራ ባያቴ ጀላሊኬ ባያቴ ጀላሊኬ ያዋገለተኬ ባያቴራ ባያቴ ጀላሊኬ ባያቴ ጀላሊኬ ያዋገለተኬ ጃለላ እንዳቦቴ ነማ ፈይሶ ፈኖራዎቴ ጃለላ እንዳቦቴ ነማ ፈይሶ ፈኖራዎቴ ሁላችንም በዝማሬ እልል እያልን እንቀበላቸው። ባያቴ ጀላሊኬ ባያቴ ጀላሊኬ ያዋገለተኬ ባያቴራ ባያቴ ጀላሊኬ ባያቴ ጀላሊኬ ያዋገለተኬ እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደነግጠኝ የሚያስፈራኝ ማነው የሚያስደነግጠኝ የሚያስፈራኝ ማነው አምላኬ መመኪያዬ ነው የሚያስደነግጠኝ የሚያስፈራኝ ማነው የሚያስደነግጠኝ የሚያስፈራኝ ማነው አምላኬ መመኪያዬ ነው እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደነግጠኝ የሚያስፈራኝ ማነው የሚያስደነግጠኝ የሚያስፈራኝ ማነው አምላኬ መመኪያዬ ነው የሚያስደነግጠኝ የሚያስፈራኝ ማነው የሚያስደነግጠኝ የሚያስፈራኝ ማነው አምላኬ መመኪያዬ ነው ገለቴ ፈማዳ አማ በራበራቲ ገለቴ ፈማዳ አማ በራበራቲ አማ በራበራቲ ሞቴዳቲ አማ በራበራቲ ሞቴዳቲ ዬ አማ በራበራቲ ሞቴዳቲ አማ በራበራቲ ሞቴዳቲ ምስጉን ነህ አንተ እስከ ዘለዓለም ምስጉን ነህ አንተ እስከ ዘለዓለም እስከ ዘለዓለም ንጉሥ ነህ አንተ እስከ ዘለዓለም አማኑኤል እስከ ዘለዓለም ንጉሥ ነህ አንተ እስከ ዘለዓለም መድኃኔዓለም ኢየሱስ 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 ስምከ ቅዱስ ስምከ ቅዱስ ስምከ ቅዱስ ኢየሱስ ስምከ ቅዱስ ስምከ ቅዱስ ስምከ ቅዱስ ኢየሱስ 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 ስምከ ቅዱስ ስምከ ቅዱስ ስምከ ቅዱስ ኢየሱስ ስምከ ቅዱስ ስምከ ቅዱስ
ስምከ ቅዱስ ኢየሱስ። ውድ ቤተሰቦቻችን ክቡራትና ክቡራን፣ ከሁሉ በላይ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ለዚህ ሰዓት፣ ለዚህ ጊዜ፣ ለዚህ ለደስታ ቀን ላበቃን የልፋትና የድካም ውጤት በፈጣሪ ደግነትና ቸርነት ተሳክቶ የትናንቷ ትንሿ ልጅ የዛሬዋ ወጣት ተመራቂ የእህታችን የአቅሌስያ ጸጋይና የቤተሰቦቹ ብሎም የእኛ ወዳጆቹ ልዩ የደስታና የምስጋና ቀን ነው። አዎ ይህንን ክብር ላሳየን ፈጣሪ በድጋሚ ክብርና ምስጋና ይግባው። እዚህ የተገኛችሁ ሁላችሁም ደስታችሁ ደስታችን ነው ብላችሁ አቶ ጸጋዬ ደበበና ወይዘሮ ትዕግስት ጌትነት ከነመላ ቤተሰቦቹ ያደረጉላችሁን ጥሪ በመቀበል እዚህ ስለተገኛችሁ በፈጣሪ ስም ምስጋናችንን ዝቅ ብለን እያመሰገንን ሁላችሁንም እንኳን ደህና መጣችሁ እንላለን። በዛሬው የደስታ ፕሮግራማችን ከምንም በላይ ይህንን ያደረገ እግዚአብሔር በወንጌል በበጎነትና በዝማሬ ከፍ ተደርጎም ይመሰገናል። በነገራችን ላይ የዛሬዋ ተመራቂ አቅሌስያ በሀገር አሜሪካ በቺካጎ ከተማ በኢሊኖይስ ኮሌጅ በቢዝነስ አድሚኒስትሬሽን ዲግሪዋን የተቀበለችበት ልዩ የደስታ ቀን ነው። ይህንን ላደረገ ፈጣሪ አሁንም በድጋሚ ክብርና ምስጋና ይግባው። በነገራችን ላይ ዛሬ ምርቃቷ ብቻ ሳይሆን ይችን ምድር የተቀላቀለችበት ግንቦት 23 የልደት በዓሏም ነውና እንኳን ተወለድሽልን በሏት። ከዚህ በመቀጠል ይህንን የደስታና የምስጋና ፕሮግራምን በመንፈሳዊ መንገድ እንኳን ደህና መጣችሁ እንዲልልን መምህር ታምራት አልታየን በክብር ወደዚህ ጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ይሄን ደስታ ለመካፈል የተገኛችሁላችሁ በክርስቶስ ኢየሱስ ፍጹም ሰላም እላችኋለሁ። እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። አምላካችን ምሕረቱ የበዛ ባለብዙ ቸርነት የሆነ ይህን የተወደደ ጊዜና የተወደደ ሰዓት በዚህ መልኩ እግዚአብሔርን እንድናመሰግንበት እሱን ከፍ እንድናደርግበት በዚህ መልኩ በእህታችን አቅሌስያ አማካኝነት ስላገናኘን ክብርና ምስጋና ለስሙ ይሁን። መጽሐፍ ሲናገር እንደዚህ ይላል፣ ያለሱ ፍቃድ የበላ ደስ ብሎትም ተድላን የቀመሰ ማን ነው ይላል። ያለ እርሱ ፍቃድ የበላ ደስ ብሎትም ተድላን የቀመሰ ማን ነው? የሰው ልጅ ምክር የእግዚአብሔር ፍቃድ ካልተቀላቀለበት በስተቀር አይሆንም። እኛ ስለመከርን የሚሆን ነገር የለም። እኛ ስላሰብን የሚሆን ነገር የለም። እግዚአብሔር ፈቅዶ እህታችን አቅሌስያን በሄደችበት መንገዷን እየቀደመ አረማመዷን እየተከተለ ባይተዋርነት እንዳይሰማት በሰው ሀገር ስትኖር እግዚአብሔር ጠብቋት ለዚህ ክብር ለሀገር እንድትጠቅም ለወገኖቿ እንድትጠቅም የቤተሰቦቿን አደራ ተወጥታ በክብር እንድትመጣ ያደረጋትን እግዚአብሔርን ልናከብር ስለተገናኘን ክብርና ምስጋና ለአምላካችን ይሁን። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር ባይጠብቃት፣ እግዚአብሔር ባይፈቅድ፣ እግዚአብሔር ባይረዳት ኖሮ በሰው ሀገር በሩቅ አገሩና ከቤተሰብ ተለይታ ይሄን የመሰለ ክብር ማምጣት አችልም። ይሄን ነው ዛሬ ልናደርግ የተሰባሰብ ነው። ደግሞ ከዚህ የበለጠ እግዚአብሔርን የሚያውቅ ቤተሰብ ሲኖር፣ እግዚአብሔርን የሚያመልክ ቤተሰብ ሲኖር ደግሞ በዚህ መልኩ ልጆቻቸው እግዚአብሔርን እንዲያውቁ እግዚአብሔር እንዲከበርበት ምክንያትን ያደርጋል። ስሙ የተመሰገነ ይሁን። ስለዚህ የተሰበሰባችሁላችሁ የተከበራችሁ እንግዶቻችን ዛሬ ከዚህ በላይ መናገር አልፈልግም። ትልቁ ዓላማችን እግዚአብሔርን ማክበር ነው። በእህታችን አቅሌስያ አማካኝነት እግዚአብሔርን ማክበር፣ እግዚአብሔር ሲደሰት መመልከት፣ እግዚአብሔር ከፍ ሲል መመልከት ነው ዓላማችንና ይሄም ፕሮግራም በትዕግስት ሆነን እግዚአብሔርን እያመሰገንን የረዳትን ያገዛቸውን ቤተሰቦቿን
የረዳቸውን ቤተሰቦቿን እሷንም ያገዛትን አምላኳን እያመሰገንን በዚህ መልኩ ይህን ፕሮግራም እንከታተላለን ማለት ነው። እስከ ፍጻሜው አብረን በትዕግስት ሆነን በደስታ ሆነን ይህን ፕሮግራም እንከታተላለን። የእግዚአብሔር ፈቃድ ከሁላችን ጋር ይሁን። አመስግኑልን መምህር ታምራት አልታየን። እንግዲህ ተገልጿል። ሁላችንም የምንደርስበት የምንፈልገው ብዙ ዓላማዎች አሉ። ነገር ግን ያለ እግዚአብሔር ፈቃድ ምንም ይሆን የለም። ስለዚህ በዚህ በደስታ ቀን እንድንገናኝ ለፈቀደ እንደዚሁም እንደ ወላጅ አቶ ጸጋይና ወይዘሮ ትዕግስት ለዚህ ክብር እንድትበቃ ላደረጉት እንዲሁም ታናሾቿ እህትና ወንድሞችም እንደዚሁ እንደ ወንድም እንደ እህትም ባላቸው ድርሻ ዛሬ ለዚህ ደረጃ ላይ እንድትበቃ አቅሌጽያ ከፈጣሪ በታች ትልቅ እገዛ አድርገዋልና እስቲ ቤተሰቦቹን አንድ ጊዜ እንኳን ደስ አላችሁ በሏቸው። ሁሌም ከዚህ ቤተሰብ ጋር በብዙ ፕሮግራሞች አለው። ዛሬም እዚህ ማዕከላችን ለብዙ ሰዎች ብርሃን እየሆነች ያለችው የሁላችንም እናት ሲስተር ዘቢደርም እዚህ ተገኝታለች። መሪጄ ኢትዮጵያ አሁን በኩላሊት ህሙማን ደግሞ ሌላ ድጋፍ እያደረገች ትገኛለች። እንኳን ደህና መጣችሁ በሉልኝ። ከዚህ በመቀጠል የጸሎት መርሃ ግብር ነው የሚኖረን። ይህንን የጸሎት መርሃ ግብር እንዲያደርጉልን የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም አበምኔት ሊቀ ሊቃውንት ቆሞስ አባ አትናቴዎስን በአክብሮት ጋብዛለሁ። ሁላችንም ከተቀመጥንበት እንነሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በቅድስት ሥላሴ እንዘ አምን ወእት መሐፀን እክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስምዕየ እምአርያም ጽዮን ለዓለመ ዓለም። አቤቱ አምላካችን ልዑል እግዚአብሔር ሆይ ቀዳማዊና ዳህራዊ በምህረትህና በቸርነትህ ጠብቀህ ለዚህ ዕለት ለዚህ ሰዓት ስላደረስከን እናመሰግንሃለን። ቅዱስ አምላክ ሆይ ስላደረክልን በጎና ቸርነትህን ከዚህ ስፍራም እንድንደርስ ጥባቆትህን ስላላራክብን እናመሰግንሃለን። አገልጋዮችህን ኃይለ ገብርኤልንና እህተ ማርያምን ፍቅርተ ማርያምንና መቅደሰ ማርያምን ዜና ገብርኤልንና ብስራተ ገብርኤልን ቤተሰቦቻቸውን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውርልን። ይህንን በዓል ባርከህ ቀድሰህ እንድትሰጠን በመካከላችንም ተገኝተህ መልካሙን ሁሉ እንድታከናውንልን እኛ አገልጋዮችህ በዚህ ስፍራ ተገኝተን ስምህን በምንጠራበት ጊዜ በመካከላችን እንድትገኝልን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የካህናት አለቃ ኃጢአትን የምታስተሰሪ በደልን የምትደመስስ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔንም የእነዚህንም አገልጋዮች ኃጢአት በደል ደምስስ አስተስርይ ይቅር በል። እኔንም እናንተንም ከክፉ ነገር ሁሉ እንዲሰውረን ማይሰራ ኃጢአት ሁሉ እግዚአብሔር ይፍታ። በዓሉን የተባረከ የተቀደሰ ያድርግልን። አንድ ነገር ግን ይገርመኛል። በተለይም ትናንት ከትናንት ወዲያ ሰሞኑን እያየን የነበረው የአየር ንብረት ሁላችንም እዚህ ኦፕን ኤሪያ ላይ ይህንን ፕሮግራም ለማከናወን ትንሽ ስጋት ነበረን። እርግጠኛ ሆኖ መልካም ነው የምናደርገው፣ እግዚአብሔር ነው የሚከብረው፣ የደስታ ቀናችን ነው። ስለዚህ በእርግጠኝነት ፀሐይ ይሆናል ብሎ ነበር ጠግሽ። እውነት ቃለም ሰምሯል። እግዚአብሔርን በዚህ በመልካምና በደስታ ቀን ይህንን የመሰለ አየር ስለሰጠን እግዚአብሔር የተመሰገነ ይሁን። እንግዲህ
ዛሬ ደግሞ ውድ ልጃችን አቅሌሲያ ለእኛ መሰባሰብ ምክንያት ሆናለች። በትምህርት እንግዲህ ይህንን ዲግሪ ተቀብላ ከቺካጎ ወደዚህ ስትመጣም ነገ ከነገ ወዲያም ብዙ ኃላፊነቶች ብዙ የትምህርት ደረጃዎችንም እንደምትሄድ እምነታችን ነው። ግን ምክንያታችን እሷ ናትና አሁንም ሞቅ ባለ ጭብጨባ ግን እንኳን ደስ አለሽ፣ እንኳን ለዚያ በቃሽ በሏት። እናመሰግናለን። የተዘጋጀ የፎቶ ቦርድ አለ የእሷ ምስል ያለበት። ቤተሰብንና ሁላችንም የተሰማንን ስሜት እዛ ላይ የገለጽን፣ እሷም ደግሞ ሁልጊዜ ባየችው ሰዓት ላይ አስተያየቱን እያየች አደራውም ካለ እየተቀበለች ደስታውንም እነማን ነበሩ የሚለውንም ሁሌ ታስታውስበታለችና ያንን ቦርድ ሳይኒንግ ታዘጋጁልኝና እዛ ላይ የፈረምን። በዚሁ መሃል ደግሞ የፍኖተ ጽድቅ በመሳሪያ የተቀነባበረ መዝሙር እየሰማን በጋራ እናከናውናለን። እንደዚሁም ትንሽ ሰዓት አቆይተናችኋልና የኮክቴል ግብዣውንም በጋራ እያደረግን ይህንን በሸራተን ሆቴል አስተባባሪዎች አማካኝነት በቅደም ተከተል እያደረግን አብረን እንቆያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። እኔም ምስግና አብራቶ ፕሮግራሙን እየመራው ከእናንተ ጋር እቆያለሁ። ከዛ ከ6 በኋላ ደግሞ በአዳራሽ እጅግ ያማረ ፕሮግራም ይኖረናል። ሁላችሁም እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በድጋሚ ግብዣችን ነው። አሁንም በድጋሚ እንኳን ደህና መጣችሁልን። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት አምሽቶ የመጣ አይገባም አትበሉ አይገባም አትበሉ አባክኖ የመጣ አይገባም አትበሉ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ እንደ ተስፋ ቃሉ የተወደደ
እኔ ነኝ ሀሳቡ አባቴ ደግ ነው የሚራራ ልቡ የሚራራ ልቡ 99 ታምነውት እያለ አንዱን ይፈልጋል ወዴት ነህ እያለ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አምባር ቀለበትን የተሸለምኩበት የተወደደ ዓመት ሁሉን አይቻለሁ ሁሉን መርምሬያለሁ ዓለም ካንተ ሌላ እንደሌለ አውቃለሁ እንደማይለወጥ አባትነትህን ወዳጅነትህን ጠፍቼ ስመጣ አየሁት ልጅህን አየሁት የተመለስኩበት አምባር ቀለበት የተሸለምኩበት የተወደደ ዓመት ከውለታ በላይ ነው ያንተ ውለታ ከስጦታ በላይ ነው ያንተ ስጦታ ስራ አስገረመኝ ከፍ በል ጌታ እጄን ባፌ ጫንኩኝ ከፍ በል ጌታ ከውለታ በላይ ነው ያንተ ውለታ ከስጦታ በላይ ነው ያንተ ስጦታ ስራ አስገረመኝ ከፍ በል ጌታ እጄን ባፌ ጫንኩኝ ከፍ በል ጌታ እንዳላጠፋ ሰው ከቶ እንዳልበደለ በሚያስደንቅ ፍቅር ሁሌ ታልፈኛለህ ጸጋ ተትረፍርፎ በዛና ሰላሜ እጄን ባፌ ጫንኩኝ ዙፋንህ ስር ቆሜ ከውለታ በላይ ነው ያንተ ውለታ ከስጦታ በላይ ነው ያንተ ስጦታ ስራ አስገረመኝ ከፍ በል ጌታ እጄን ባፌ ጫንኩኝ ከፍ በል ጌታ እግሮቼ ሲሮጡ ወደ ሞት ሸለቆ ይቅርታ መለሰኝ ከነበልባል ነጥቆ በጥበብ በትዕግስት ታሳድገኛለህ ወይኔን ስጠብቅ መች ትሰለቻለህ ከውለታ በላይ ነው ያንተ ውለታ ከስጦታ በላይ ነው ያንተ ስጦታ ስራ አስገረመኝ ከፍ በል ጌታ እጄን ባፌ ጫንኩኝ ከፍ በል ጌታ
ከውለታ በላይ ነው ያንተ ውለታ ከስጦታ በላይ ነው ያንተ ስጦታ ስራ አስገረመኝ ከፍ በል ጌታ እጄን ባፌ ጫንኩኝ ከፍ በል ጌታ ያልታሰበ ነገር አድርገህልኛል በጠላቶች ፊት አሞግሰኸኛል መስዋዕትን ተሰዋ የከንፈሬን ፍሬ ለውለታህማ አልጠግብም ዘምሬ ከውለታ በላይ ነው ያንተ ውለታ ከስጦታ በላይ ነው ያንተ ስጦታ ስራ አስገረመኝ ከፍ በል ጌታ እጄን ባፌ ጫንኩኝ ከፍ በል ጌታ ከውለታ በላይ ነው ያንተ ውለታ ከስጦታ በላይ ነው ያንተ ስጦታ ስራ አስገረመኝ ከፍ በል ጌታ እጄን ባፌ ጫንኩኝ ከፍ በል ጌታ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤ ለምናምለኛ ትንሣኤ ለምናምለኛ ብርሃኔ ላክልን ወደኛ ብርሃኔ ላክልን ወደኛ ብርሃኔ ላክልን ወደኛ ብርሃኔ ላክልን ወደኛ ማይደረ መለኮት ኦት ማይደረ መለኮት ኦት ማርያም እመ ብዙኃን ማርያም እመ ብዙኃን ማርያም እመ ብዙኃን ማርያም እመ ብዙኃን ማይደረ መለኮት ማይደረ መለኮት ማርያም እመ ብዙኃን ማርያም እመ ብዙኃን ማርያም እመ ብዙኃን ማርያም እመ ብዙኃን ዋኤ ኬኒማ ጎቻ ኬኒማ ጋሩማ ኬኒማ ዋኤ ኬኒማ ጎቻ ኬኒማ ጋሩማ ኬኒማ እዬ ያ ኢየሱስ ይሰጃላተማ አማኑኤል ፈይዛል ማነማ ያ ኢየሱስ ይሰጃላተማ አማኑኤል ፈይዛል ማነማ ዋኤ ኬኒማ ጎቻ ኬኒማ ጋሩማ ኬኒማ ዋኤ ኬኒማ ጎቻ ኬኒማ
ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሩ አምላካችን ይላክልን 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 ቸሩ አምላካችን አይተዋትም 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 ሀገራችን ኢትዮጵያ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ እየሃድጋ 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 ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ ለሀገሪትነ ኢትዮጵያ አሁንም በድጋሚ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። መርሃ ግብራችንን ለማካሄድ ከሰዓትም በአዳራሽ በርካታ ፕሮግራሞች ስላሉን በቀጥታ የምናልፈው ወደ ዕለቱ አጭር ትምህርተ ወንጌል ይሆናል። ሁላችንም በያለንበት ቦታችንን ያዝ። ቀደም ብለው ዝማሬ ያቀረቡልን የፍኖተ ጽድቅ ዘማሪያን እንግዲህ በተለይም በዩቲዩብ ቻናል ብዙዎቻችን እንመለከታቸዋለን። እጅግ በርካታ ደስ የሚሉ ዝማሬዎችን በማቅረብ ዛሬም ከኛ ጋር ቆይታ ያደረጉ ይገኛሉ። እናመሰግናለን። ወደሚቀጥለው የዕለቱን ፕሮግራም የሚገልጽ ትምህርት እንዲያስተምሩልን ቀሲስ ዳንኤል ቶላን በታላቅ አክብሮት ወደ መድረኩ ጋብዛለሁ። ሁላችንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል ፊታችንና መላ ሰውነታችንና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ በፊት ከሁሉ መጀመሪያ እግዚአብሔር በምሕረቱ ባለጠጋ ስለሆነ ወዶና ፈቅዶ ለዚህች ዕለት ያደረሰን አምላካችን እግዚአብሔር ክብር ምስጋና ይግባው። ክብር ምስጋና ይግባው። እናንተም እንደሚገባችሁ ክቡር አባታችን ሊቀ ሊቃውንት አባ ቆሞስ አባ አትናቴዎስ አባታችን፣ እንዲሁም ክቡር የተወደድክ ወንድማችን ጸግሽ፣ ወይዘሮ ትዕግስት፣ እንዲሁም የዚህ ዕለት ትልቅ ባለቤት የሁላችን የመሰባሰባችን ምክንያት ልጃችን አቅሌስያ እና በዚህ ዕለት የተሰባሰባችሁ ይሄን ዕለት ለማክበር ሁላችሁም የተገኛችሁ ውድ ክርስቲያኖች ፍጹም ክርስቶሳዊ በሆነ ሰላምታ እንደምን ዋላችሁ? እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን ለምስጋና ለውዳሴ ለዝማሬ ያሰባሰበን የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንግዲህ እግዚአብሔር ወዶ እግዚአብሔር ፈቅዶ በተወደደ ቀን እግዚአብሔር በመረጠው ቀን ስሙ ሊመሰገን በዚህ ዕለት አሰባስቦናልና በእውነት ምስጋና አምልኮት ለሚገባው ለእግዚአብሔር እስቲ እግዚአብሔርን እናመስግነው። ለዚህ ዕለት ስላደረሰን ምሕረት ስለበዛልን ቸርነቱን ስላበዛልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይሄ ዕለት እንግዲህ ለጥቂት ደቂቃ የእግዚአብሔርን ቃል ለመነጋገር ከኔ ጋር እንቆያለን። በእውነት ድርብ በዓል ነው ይሄ ዕለት። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ጰራቅሊጦስ ወይም በዓለ መንፈስ ቅዱስ የመንፈስ ቅዱስን በዓል የምናከብርበት ደግሞ በዚህ በተወደደ ዕለት
ቤተ ክርስቲያን የተወደደ ዕለት ብላ በምታከብረው ቅዱሱ መንፈስ በሁሉ ላይ በወረደው ዕለት ደግሞ የተወደደች የመንፈስ ቅዱስ ፍሬ የሆነችውን የልጃችንን ደግሞ የአቅሊሲያን ምርቃኗን ማዕረጓን እንዲሁም ደግሞ መወለዷን የምናከብር ነውና ይሄን ቀን ፍጹም ላገናኘ ለእግዚአብሔር እስቲ ምስጋና አቅርቡለት። በእውነት እግዚአብሔር የከበረና የተመሰገነ ይሁን። ለጥቂት ደቂቃ የምንማማርበት የትምህርታችን ርዕስ በዚህ በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ላይ ያለውን ኃይለ ቃል በማንሳት ጌታ መንፈስ ቅዱስ ምስጢር የሆነውን ነገር ያስተምረን ዘንድ የእርሱ ቅዱስ ፍቃዱ ይሁንልን። የትምህርታችን ርዕስ በአንድ ልብ ሆነው ሳሉ አብረው ሳሉ ይላል መጽሐፍ ቅዱስ። ይሄ ቃል እንግዲህ ሙሉ የሐዋርያት ሥራ ምዕራፍ 2ን ስታነቡት ደቀ መዛሙርቱ ከላይ ከአርያም መንፈስ ቅዱስን የተቀበሉበት መንፈስ ቅዱስ የወረደበት ዕለት ነው። ነገር ግን አጭር ደቂቃ ስለሆነ ይህንን ክፍል ባጭሩ ጌታ መንፈስ ቅዱስ ያስተምረናል። በዚህ ዕለት ደቀ መዛሙርቱ በአንድ ልብ ሆነው በአንድነት ሆነው በጾም በጸሎት እየተጉ መንፈስ ቅዱስን የተቀበሉበት ዕለት ነው። ይሄ ዕለት ደቀ መዛሙርቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከላይ ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ እንዳላቸው ደቀ መዛሙርቱ ስፍራ ሳይቀይሩ ቦታ ሳይቀይሩ ይህንን ለዘላለም ከነሱ ጋር የሚኖረውን የሚያጽናናውን የሚያበረታውን የሚደግፈውን የሚባርከውን መንፈስ ቅዱስን ለመቀበል በማርቆስ እናት ቤት በማርያም በዛ ቤት ላይ በጸሎት በጾም እግዚአብሔርን እያመለኩ እግዚአብሔርን እያመሰገኑ ተስፋ ሳይቆርጡ ተስፋቸው በዚህ ዕለት የተፈጸመበት ተስፋቸውን ያገኙበት ዕለት ነውና በእውነት የእግዚአብሔር ስም የከበረና የተመሰገነ ይሁን። በመጠበቅ ውስጥ ተስፋን የተቀበሉበት፣ በመጸለይ ውስጥ ተስፋን የተቀበሉበት፣ እግዚአብሔርን በማምለክ ውስጥ ተስፋን የተቀበሉበት ዕለት ነው። እንዲሁም ደግሞ ለዘላለም ከነሱ ጋር የሚኖረው የማይለያቸው የማይነጠላቸውን ቅዱሱን መንፈስ ቅዱስን የተቀበሉበት ደግሞ ዕለት ነው ክርስቲያኖች። ሌላው በዚህ ዕለት በዚህ ሰዓት ደቀ መዛሙርቱ ብዙ ቋንቋ የተገለጠላቸው ዕለት ነው። ይሄን ቋንቋ መንፈስ ቅዱስ ገልጦላቸው በዛ ስፍራ ለተሰባሰቡ ክርስቶስን ለማያውቁ መድኃኒቱን ለማያውቁ አዳኙን ለማያውቁ የሞተውን የተሰቀለውን የተገረፈውን ወደ መቃብር የወረደውን ጌታችንን መድኃኒታችንን ኢየሱስ ክርስቶስን አምላክነቱን ጌትነቱን ፈጣሪነቱን እግዚአብሔርነቱን ላልተረዱት በገዛ ቋንቋቸው በሚሰሙት ቋንቋ በምክንያት ግን ቋንቋው ወንጌል እንዲሰሙ መድኃኒቱን እንዲያውቁ አዳኙን እንዲያውቁ በዚህ ዕለት ለደቀ መዛሙርቱ ቋንቋ የተገለጠበት ዕለት ነው። ሌላው በዚህ ዕለት ቤተ ክርስቲያን የተወለደችበት ቤተ ክርስቲያን የተመሰረተችበት ደግሞ ዕለት ነው። ታውቃላችሁ ደቀ መዛሙርቱ መንፈስ ቅዱስ ሳይመጣ በፊት መንፈስ ቅዱስ ሳይወርድባቸው የሚፈሩ የሚደነግጡ የሚርዱ ቤት ዘግተው የሚቆዩ ነበሩ። ይሄ መንፈስ ቅዱስ ከመጣ በኋላ መንፈስ ቅዱስ ከወረደ በኋላ ተስፋቸውን ከተቀበሉ በኋላ ብዙ ቋንቋ ከተገለጠላቸው በኋላ ያ ሐዋርያው ቅዱስ ጴጥሮስ ኢየሱስ ክርስቶስ በተሰቀለው ሰዓት የሚፈራው የሚክደው ወደ ኋላ የሚመለሰው ቅዱስ ጴጥሮስ በዚህ ዕለት ኃይልን የሚሰጠው ብርታትን የሚሰጠው ድልን የሚያጎናጽፈውን መንፈስ ቅዱስን ሲቀበል በዛን ዕለት በዛ ለተሰበሰቡ እናንተ የሰቀላችሁት እናንተ የገደላችሁት እግዚአብሔር ከሞት ያስነሳው ወደ ሰማያት ከፍ ከፍ ብሎ ያረገው እርሱ አዳኝ ነው፣ እርሱ መድኃኒት ነው፣ እርሱ ታዳጊ ነው፣ እርሱ ፈጣሪ ነው ብሎ በመንፈስ ቅዱስ ኃይል የመሰከረበት 3000 አማኞች በዛን ዕለት በጌታችን በኢየሱስ ክርስቶስ ያመኑበት ዕለት ነው። እግዚአብሔርን አመስግኑት። እግዚአብሔርን አመስግኑት። በዛን ዕለት ቤተ ክርስቲያን የበዛችበት የሰፋችበት ቁጥራቸው የጨመረበት ዕለት ነው ክርስቲያኖች። ስለዚህ ይሄን ቀን
የደቀ መዛሙርቱ ፍርሃታቸው የተወገደበት፣ በፍቅር የተሞሉበት፣ በኃይል የተሞሉበት ምስክሮቼ በዓለም ሁሉ ትሆናላችሁ ብሎ የነገራቸው ቃል የተፈጸመበት ዕለት ነው ክርስቲያኖች። ስለዚህ ይሄን ቀን ቤተ ክርስቲያን የድል ቀን ትለዋለች። ቤተ ክርስቲያን የተመሰረተችበት፣ ብዙ አማኞች የተመለሱበት። ስለዚህ በዚህ የተሰባሰባችሁ ሁላችሁ ዛሬ ቤተ ክርስቲያን ድል ያደረገችበት ቀን ነው። እንዲሁም ደግሞ ዛሬ የተሰባሰብንባት እህታችን ልጃችን ድል ያደረገችበት ዕለት ነው። እንግዲህ በብዙ ልፋት፣ በብዙ ድካም፣ በብዙ ንባብ፣ በብዙ ጥረት፣ በብዙ ድካም በእውነት ከሀገር ውጪ በባዕድ ሀገር ያለ ቤተሰብ፣ ያለ ዘመድ፣ ያለ ጠያቂ የተሰጣትን ዓላማ የተሰጣትን አደራ ልታገኘው ያሰበችውን መክሊቷን በዛሬው ዕለት ያገኘችበት ዕለት ነውና በእውነት ስለ ልጃችን እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። ምክንያቱም ይህ ማዕረግ፣ ይህ ድል፣ ይህ ክብር እንዲሁ አይመጣም። ደቀ መዛሙርቱ ስለተጉ መንፈስ ቅዱስን ተቀበሉ። እኛም ዛሬ ስንተጋ፣ ስንታመን፣ አደራችንን ስንቀበል መክሊታችንን እንቀበላለን፣ ማዕረጋችንን እናገኛለን። በዚህ ዕለት ልጃችን የተቀበለችው ማዕረግ እንዲሁ በዋዛ በፈዛዛ የመጣ ሳይሆን በቤተሰብ የጾም ጸሎት፣ በቤተሰብ እግዚአብሔርን ማምለክ፣ በቤተሰብ በብዙ ጭንቀት ውስጥ የተገኘ ድል ነው። ይሄ ድል ዛሬ ገና መጀመሪያው ላይ በርዕሴ እንደነገርኳችሁ በአንድ ልብ ሳሉ፣ አብረው ሳሉ ነው ያለው። ልጆቻችን እንዲባረኩ፣ ልጆቻችን በማዕረግ እንዲያቆሙን፣ ሌሎች እግዚአብሔርን እንዲያመልኩና እንዲያመሰግኑ ብርሃናችሁ በሰው ሁሉ ፊት ይብራ ስለሚል እግዚአብሔር ቃል ወንድማችን የተወደደው ጸግሽ፣ እህታችን ትዕግስት እግዚአብሔርን በመፍራት እግዚአብሔርን በማመስገን ከሀብትም ከንብረትም ሁልጊዜ የሚሉት ቃላት ሀብት ጠፊ ነው፣ ንብረት ጠፊ ነው፣ ገንዘብ ጠፊ ነው። ነገር ግን የማይጠፋ ገንዘብ፣ የማይጠፋ ሀብት ለልጆች፣ ለሰራተኞች፣ ለሌሎቹም የማወርሰው አንድ ሀብት አለኝ ይላል። ያም ማን ነው? እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ሀብትን ሲባርክ፣ እግዚአብሔር የወለዱትን ሲባርክ፣ እግዚአብሔር ጤናን ሲባርክ፣ እግዚአብሔር የዘሩትን ነገር ሲባርክ ብቻ በጎ እናደርጋለን። እንደምታውቁት በመካከላችን በእውነት የመንፈስ ቅዱስን መልካሙን ሥራ የሚያደርጉ በጎውን ነገር የሚያደርጉ እነ ሲስተር ዘቢደር በመካከላችን አሉ። ምሳሌ የሚሆኑን ይሄ ቃል ነው፣ ይሄ ትምህርት ነው፣ ይሄ ስብከት ነው። ወገኖቼ ግን ተግባር ያስፈልገዋል። የሚታይ ተግባር፣ የሚታይ ተግባር። ክርስትና ቃል አይደለም። ክርስትና ንግግር አይደለም። ደቀ መዛሙርቱ መንፈስ ቅዱስን ከተቀበሉ በኋላ አንገታቸውን ለሰይፍ ሰጥተዋል፣ በበረሃ ተሰደዋል፣ ተርበዋል፣ ተጠምተዋል፣ ተንገላተዋል፣ ለወንጌል ዋጋ ከፍለዋል። ይሄ የወንጌል ፍሬ ነው። ዛሬም በመካከላችን ያሉ ብዙዎችን ከመንገድ የሚያነሱ፣ ብዙዎችን የሚመግቡ፣ ብዙዎችን የሚንከባከቡ የእግዚአብሔርን ምሳሌ የሆኑትን ሰዎች፣ የተራቡትን የሚያበሉ ሰዎች አሉና እግዚአብሔርን ስለነሱ አመስግኑ፣ አመስግኑ ስለነሱ። በእውነት ሁል ጊዜ በእኛ በወንድማችን በጸግሽ በወይዘሪት ትዕግስት እንዲሁም ልጆቻቸው እያዩ የሚያድጉት ዛሬ ለክብር የበቃችው፣ ለድል የበቃችው፣ ለማዕረግ የበቃችው ልጃቸው እንዲሁ ሀብትን፣ ንብረትን፣ ብልጽግናን፣ ምቾትን አይታ አይደለም። ፍኖተ ጽድቅ ሱፐር ደብልቲ 1500 አባወራ ተረጂዎች አሉት። በአባወራ ደረጃ፣ በቤተሰብነት ደረጃ፣ በወገንተኝነት ደረጃ የፍኖተ ጽድቅ የጸግሽና የወይዘሪት ትዕግስት ቤተሰቦች የሆኑ ከ4000 በላይ ተረጂዎች አሉ። እግዚአብሔርን አመስግኑ። ይሄ መታደል ነው። ይሄ መባረክ ነው። ምክንያቱም የመንፈስ ቅዱስ ሥራ፣ የመንፈስ ቅዱስ ፍሬ፣ መልካም ፍሬ፣ የቃሉ በረከት ይሄ ነውና በእውነት ይሄው አባቶቻችን በዚህ መካከል አሉ። ዛሬ ድል ያደረገችው በማዕረግ የተመረቀችው በእውነት ተሰሎንቄ በሆነችው አሜሪካ
ኃጢአት፣ በደል፣ ክፋት፣ እርኩሰት፣ አመፀኝነት በበዛባት አሜሪካ ሳትያዝ እንደ ዴማስ በዛ ሳትጠፋ ለማዕረግ መብቃት ማን ስለፈቀደ ነው? ማን ስለረዳ ነው? እግዚአብሔር ስለረዳ ነው ወገኖቼ። እግዚአብሔር ካልፈቀደ የዘሩትን ማጨድ አይቻልም። ስለዚህ የዚህ ፍሬ የዚህ ውጤት ምንድን ነው? የሀብት የገንዘብ የሚሊየን አይደለም። የ4000 ቤተሰቦች ተረጂዎች፣ ደካሞች በየጊዜው ኩላሊት ዲያሊሲስ የሚያደርጉ ከ80 ሺህ ብር በላይ የሚከፈላቸው ጾምና ጸሎት፣ ልመና፣ ምልጃ ለምን ያበቃል? ለማዕረግ ለክብር ያበቃል። ብዙ ማለት ይቻላል፣ ብዙ መናገር ይቻላል። ከሁሉ የሚበልጠው ግን ማን ነው? እርሱ ሀብት ማን ነው? ብልጽግና ማን ነው? በላይ በሰማይ ያለ ብልና ዝገት የማይበላው ብልና ዝገት የማያበላሸው ለልጆቻችን የምናወርሳቸው ለልጆቻችን የምንሰጣቸው። አንድ ታሪክ ሰማው። ልጃቸው ጨርሻለሁ። ልጃቸው በዛሬው ዕለት በማዕረግ የተመረቀችው እንደ ባለጸጋ ልጅ፣ እንደ ሀብት ልጅ፣ እንደ ባለ ሀብት ልጅ፣ እንደ ሚሊዮነር ልጅ ሳይሆን ዝቅ ብላ ድርጅቱ ውስጥ ተቀጥራ ትሰራ ነበር። ይሄ ምሳሌ መሆን ነው። በላብ በወዝ እግዚአብሔርን እያከበሩ እግዚአብሔርን እያመለኩ መኖር እንደሚቻል፣ ይሄ ገንዘብ ጠፊ እንደሆነ፣ ይሄ ሀብት ጠፊ እንደሆነ በዚህ ዕለት የተመረቀችው ባለማዕረጓ እህታችን በብዙ ጥረት በብዙ ዋጋ ድል ያደረገችበት ክብሯን ሽልማቷን የተቀበለችበት ነውና ደግሞ ደቀ መዛሙርቱ በአንድ ልብ በአንድ ሐሳብ ሆነው መንፈስ ቅዱስ የወረደበት የተባረኩበት ብዙ ቤተ ክርስቲያን ብዙ ክርስቲያኖችን የሰበሰቡበት ዕለት ነውና በእውነት ሀገራችን ኢትዮጵያ በዚህ የተሰባሰብነውም አንድ ልብ ሆነን አንድ ሐሳብ ሆነን የሚመጣውን ጌታ የምንናፍቃትን መንግሥተ ሰማያት ወራሾች ያደርገን ዘንድ የአምላካችን ቅዱስ ፍቃዱ ይሁንልን። ያስተማረን የመከረን የገሰጸን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የከበረና የተመሰገነ ይሁን። ባጠፋሁት ባበላሸሁት ክቡር አባታችን ሊቀ ሊቃውንት አትናቴዎስ በመካከላችን አሉ። በእሳቸው እታረማለሁኝ። ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። ላስተማሩ መምህራችን ቃለ ሕይወት ያሰማልን። አመስግኗቸው። ከዚህ በመቀጠል በቀጥታ የምናልፈው ወደ ጸሎት ፕሮግራም ይሆናል። ክቡር አባታችን ሊቀ ሊቃውንት ቆሞስ አባ አትናቴዎስ የመዝጊያ ጸሎት ያደርጉልናል። ከተቀመጥንበት እንነሳ። ያስተማሩን መምህራችን የራቀውን አቅርበው የተሰወረውን ገልጠው ሰፊውን የእግዚአብሔር ቃል በአጭር ደቂቃ አስተምረውናል። ቃለ ሕይወት ያሰማልን፣ በዕድሜ በጤና ይጠብቅልን። አምላካችን ነው እግዚአብሔር በምህረት በቸርነት ሁላችንንም ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ይህንን መንፈሳዊ በዓል የምስጋና መርሃ ግብር አምላካችን እግዚአብሔር ከጅማሬ እስከ ፍጻሜ ድረስ ባርኮ ቀድሶ ሁላችንም ደስ የምንሰኝበት የምንባረክበት ያድርግልን። ቀሪውን ጊዜያችንን ቀሪውን መርሃ ግብራችንን እሱ እንዲባርክልን በምህረት በቸርነት እንዲጠብቀን ለሀገራችን፣ ለሕዝባችን፣ ለቤተ ክርስቲያናችን፣ ለዓለም ሁሉ ሰላምን፣ ፍቅርን፣ አንድነትን እንዲያዝልን በአንድነት ሆነን አባታችን ሆይ ብለን ለምነዋለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለመኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ ተወካፌ ንስሐ ወሰራየ ኃጢአት እግዚእየ ኢየሱስ ክርስቶስ
ስረይ ኃጢአቴ ወኃጢአተ ኩሉ ህዝብከ ማይሰራ ኃጢአት ሁሉ እግዚአብሔር ይፍታ። ቀሪ ጊዜያችንን የተባረከ ያድርግልን። ክቡር አባታችንን እናመሰግናለን። እንግዲህ ከ6 ሰዓት ጀምሮ ደግሞ በአዳራሽ እጅግ በርካታ ፕሮግራሞች አሉን። ሁላችንም በዛ እንገናኛለን። እስከዛው ድረስ ግን እዚሁ ሻይ ቡና እያላችሁም ፎቶ እየተነሳችሁም ቆይታ ማድረግ ትችላላችሁ። ስለነበራችሁ ቆይታ ሁላችሁንም በእግዚአብሔር ስም ከልብ እናመሰግናለን። ከ6 ሰዓት ጀምሮ ደግሞ ሁላችንም በአዳራሽ በድጋሚ እንገናኛለን። እዛም የዛሬውን ልዩ ቀን አስመልክቶ በዝማሬ በወንጌል በበጎነት የእግዚአብሔርን ስም ከፍ አድርገን እያመሰገንን አብረን ቆይታ እናደርጋለን። ሁላችሁም እስካሁን ድረስ ጊዜያችሁን መስዋዕት አድርጋችሁ ከኛ ጋር ቆይታ ስላደረጋችሁ የደስታችን ተካፋይ ስለሆናችሁ በፈጣሪ ስም ከልብ እናመሰግናችኋለን።